Hey guys, እስቲ ዛሬ እንግዲህ ልጄ ረፍት ስትሆን የምናደርገው ነገር የመጀመሪያ ነገራችንን አሳያችኋለሁ። እናንተ ረፍት ስትሆኑ ወይም ልጆቻችሁ ረፍት ሲሆኑ የምታረጉት ነገር የሚያስደስታችሁ ነገር ምንድነው? ከቻላችሁ ኮሜንት ላይ አስቀምጡልኝ እና እኔ ዛሬ ማለት ነው ከልጄ ጋር አሪፍ የሆነ ፓንኬክ ልንሰራ ተነሳንና ከጀመርኩ በኋላ ለምን ሪከርድ አላረግላችሁም ብዬ አሰብኩኝ። ከዛ እንደምታዩት አጃ ኦትስ ፈጨውና አደረኩኝ። 2 መፍጫ ነው ያደረኩት። መጠኑን ብዙም አላቀም። እንደምታዩት 2 እንቁላል አደረግን፣ ወተት ጨመርን። ከዛ በኋላ እንትን ምንድነው ሚክስ እናደርገውና ከዛ በኋላ ትንሽ ጤናማ ለማድረግ በማሰብ ነው ይሄን ፓንኬክ የምንሰራው። በኖርማል ኬክ ፍላወር አይደለም። ለዛ ነው አጃ ናቹራሊ እንደዚህ ስለማትበላልኝ በፓንኬክ ምናምን ሸውደን እናበላለን ማለት ነው። ከዛ የጨመርኩት የምታዩት ብራውኑ ነገር እንትን ነው ተልባ፣ የተፈጨ ተልባ 1 ማንኪያ ጨመር። ከዛ ቤኪንግ ፓውደር፣ ከዛ ደግሞ ምንድን ነበር ያ ቫኒላ ጨመርኩ። ከዛ እሱን ሚክስ አደረግኩና ከዛ ስኳር ጨምር ያለች ለመጨመር አልፈለኩም ነበር፣ ግን ይሄ ነገር ያው እናንተ ከፈለጋችሁ ስኳር መጨመርም መተውም ትችላላችሁ፣ በማር መቀየርም ትችላላችሁ፣ ወይ ደግሞ ባናና ነገር ከጨመራችሁበት ጣዕሙ እንትን ይላል። ያው ለጊዜው እኛ እንግዲህ ያው እንደታዘዝነው ያረግና ከዛ በኋላ ፓንኬካችንን ወደ መጋገር ቀጠልን ማለት ነው። ከዛ ትናንሽ ፒሶች አድርገን አንድ መጥበሻ ላይ 4 አድርጌ ጋገርኩኝ። ያ እንደምታዩት እንግዲህ አሪፍ ሆኖ ተገልብጧል ምናምን ነገር። ከዛ በኋላ እናውጣለን ፓንኬካችንን እና ከዚህ ጋር ሳይድ ላይ የምናደርገው ደግሞ ጀስት ብሎ እንቁላል ፍርፍር አደረኩኝና ሰራ ነው። ከዛ ቁርሳችንን ወደ ማቅረብ ነው ይሄው። ለኔ ላሷና ለአባቷ 3 ቦታ ከፈልፈል አደረግን። ከዛ በኋላ እሷ ማር አትፈልግም፣ ሲረፕ አደረገች ለራሷ። እኔ ደግሞ ሃኒ ማር አደረኩኝ። ከዛ በኋላ ቁርሳችንን በላን። እንግዲህ እንደምታዩት ያ በመጨረሻ እንግዲህ ከፈረንጅ ቁርስ ወደ አበሻነቴ ፈንቅሎ ወጣና ቡንዬ ማሰሪያ ቡናዬን አፈላን። ቡናችንን ጠጣንና ዛሬ ይሄን ይመስላል ቁርሳችንን እና